እናታቸው ቅፉ ነው። እግዚአብሔር አንደበታቸውን ከፍቶ እንዲያመሰግኑ አልኳቸው። ሆሳዕና በአርያም እያሉ ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ሆሳዕና መድኃኒት በአርያም መባል ይገባዋል እያሉ አመስግነዋል። አልዓዛር ይመራል። አይሩግ እየተከተሉ ነቢያት ሐዋርያትም አሉ። እነዚህ ሁሉ እየተከተሉ ያመሰግኑ ነበር። ለዚህ ትልቁ መሰረታዊ ነጥብ መሪው ማን ነበር ሲባል አልዓዛር ሆሳዕና። በሆሳዕና ብቻ አይደለም እየመራ አይደል። ወደ ጥምቀት ሲሄድ ከአልዓዛር ቤት ነው ያደረው። ኦሪቱ አዲስ ኪዳኑ ስለ ሥላሴ አንድነት ሶስትነት ይናገራሉ ማለት ነው። አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ብለው አምላክ ሶስትነት ቃሉ አለመለወጡ የአንድነት ምሳሌ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት ዘላለማዊ ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማያት ባሉ መላእክት በምድር ባሉ በሊቀ አዳም ስሙ የከበረና የተመሰገነ ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በእግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱ የበዛ ልዑለ ባሕሪ ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ይህ ሳምንት እንደተለመደው ሆሳዕና ይባላል። ቃሉ እንዳለ ሳምንቱ የተወሰደው ከማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስናነበው የምናገኘው ኃይለ ቃል ነው። ስለዚህ በሶስት ከፍለን እናያለን። የመጀመሪያ ትርጉሙ እናያለን። ከዛ በኋላ ቅድመ ሆሳዕና የሚለውን፣ ቀጥሎ ጊዜ ሆሳዕና፣ ድረ ሆሳዕና ብለን በሶስት ከፍለን እንመለከታለን ማለት ነው። ሆሳዕና ማለት ምን ማለት ነው የሚለውን ትርጉሙን እንዳለ ስናይ ሆሳዕና ማለት አድን እኮ እባክህ አሁን አድን የሚል ነው አንደኛው ትርጉም። ሁለተኛው መድኃኒት መሆን፣ መድኃኒት መባል ተብሎ በኪዳነ ወልድ ክፍሌ መዝገበ ቃላት ላይ ተጽፎ ይገኛል ማለት ነው። በሌላም በመጽሐፍ ቅዱስ መዝገበ ቃላት ላይ አቤቱ አሁን አድን የሚል ትርጉም ተሰጥቶታል ማለት ነው። ይህም ከመዝሙር 117 ቁጥር 25 ላይ ካለው ኃይለ ቃል ጋር ተመሳሳይ ትርጉም ይሰጣል ማለት ነው። ወእግዚኦ አድንሶ፣ አቤቱ አድና፣ ወእግዚኦ ሰርሶ፣ አቤቱ አቅና የሚል ትርጉም ከዛ ጋራ ተመሳሳይ ትርጉም አለው። እንዲህ ከሆነ ወደ ምስጢር ከመግባታችን በፊት እንዳለ ታሪኩን በቀጥታ እናየዋለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ሁለቱን ጠርቶ ወደ ቢታንያ እንዲሄዱ አደረገ። ቢታንያ የታሰረች አህያ ከነውርንጭላዋ ፈተው እንዲመጡ አደረገ። ከዛ በእነሱ ላይ ተጭኖ ወደ ቤተ መቅደስ ገባ። ከመግባቱ በፊት ልብስ በአህያዋ ላይ እንዳደረጉ በዛ ላይ እንደተቀመጠ ዘንባባ ይዘው ሆሳዕና በአርያም እያሉ እያመሰገኑ ወደ ቤተ መቅደስ እንደገባ 14ቱን ምዕራፍ በእግሩ ከሄደ በኋላ ሁለቱን ምዕራፍ በእናትየው አህያ ተጭኖ መጨረሻ በቤተ መቅደሱ ዞሮ በውርንጭላዋ ተጭኖ ወደ ቤተ መቅደስ እንደገባ ቤተ መቅደሱንም ያው የገባበት ለማጽዳት እንዳጸዳ እናያለን ማለት ነው። ይሄ እንዳለ ጥር አድርገን ስናየው ማለት ነው። ለምንድን ነው ሁለቱ ከሐዋርያት መካከል ሁለቱ ደቀ መዛሙርት የተመረጡት? ሁለቱ ደቀ መዛሙርት እነማን ናቸው የሚለው ማየት ያስፈልጋል ማለት ነው። ከሐዋርያት መካከል ሁለቱ ደቀ መዛሙርት ተጠርተዋል ለዝግጅት መጀመሪያ ቅድመ ሆሳዕና እየተባለ ከመመስገኑ በፊት መጀመሪያ ዝግጅት ስላለ ማለት ነው። ማን ናቸው ሲባል ከ12ቱ ሐዋርያት መካከል አንደኛው ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሁለተኛው ደግሞ ወንጌላዊው ዮሐንስ ድንግል ማለት ነው። እሱ ነው። ለምን እነዚህ ተመረጡ የሚል ጥያቄ ከተነሳ
ቅዱስ ጴጥሮስ ከመሐሰባን ትዳር መስለው ከነበሩ ሰዎች መካከል ነው። ዮሐንስ ወንጌላዊ ደግሞ ከደናግናል መካከል ነው የተመረጡት ማለት ነው። ጴጥሮስ ነቢያትን ይወክላል። ቅዱስ ዮሐንስ ወንጌላዊ ደግሞ ሐዋርያትን ይወክላል። ይህንን ግዕዝ በግዕዝ ትርጓሜው በዚህ ልክ ተርጉሞ አስቀምጦታል ማለት ነው። ወደፊታቸው የምታገኙት ሀገር ሂዱ ነው የሚለው እና ቢታንያን አይጠራትም። ታዲያ ማናት ሀገሯ? የት ቦታ ነው የሚጠራት ሲባል አሁን ግዕዝ በግዕዝ የተተረጎመው ወንጌላችን ቢታንያ ብሎ ያስቀምጣታል ማለት ያስቀምጣታል። ከዛ ቀጥለን ግን የምናየው አህዮችን ነው። እናትየዋና ውርንጭላዋን አህያ መመልከት ያስፈልጋል ማለት ነው። ታስረው ታገኛላችሁ፣ ፈታችሁ አምጡልኝ ካለ በኋላ ለምን የሚል ሰው ጥያቄ የሚያነሳ ሰው ካለ ጌታቸው ይፈልጋቸዋል የሚል ነው። ለመሆኑ አህዮቹ የማን ናቸው የሚለውን መጀመሪያ እናንሳ። አህዮቹ የማን ናቸው? በትርጓሜያችን የተሰረቁ ናቸው ተብሎ ተቀምጧል። አበው አትተዋል። ግን በቀጥታ ሌሎች መጻሕፍት ላይ ስንመድ ግዕዝ በግዕዝ ከተተረጎመው መጽሐፍ ላይ ስንመድ በተለይ የምሁር ኢየሱስ ግዕዝ በግዕዝ የተተረጎመው ወንጌል አህዮቹ የአልዓዛር እንደሆኑ ያስቀምጣል ማለት ነው። አህዮቹን ብቻ አይደለም መልካቸውም ነጭ እንደሆኑ ነጫጭ እንደሆኑ ያስቀምጣል ማለት ነው። ያስቀምጣል። አህዮቹ የታሰሩበት ግንድ ምን ይመስላል ነበር ሲባል አሁንም ያስቀምጧል። ግዕዝ በግዕዝ የተተረጎመው ወንጌል አህዮቹ የታሰሩበት የወይን ግንድ ነበረ ነው። የወይን ዛፍ ነበር ማለት የወይን ዛፍ ነበር። የታሰሩበት ገመድ ደግሞ በሶስት የተሸረበ ነው። ስለዚህ እነዚያን ነው ፈታቸው አምጡ ያለ ማለት ነው። ይህ የወይን ግንዱ ማን ነው ከተባለ በዮሐንስ ወንጌል እንደተገለጸው አባ ሕርያቆስም እንደገለጸው አብ ጉንደ ወይን፣ ወልድ ጉንደ ወይን፣ መንፈስ ቅዱስ ጉንደ ወይን ይላል። ስለዚህ ይህ የታሰሩበት ጉንደ ወይን ማን ነው ሲባል አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስ ጉንደ ወይን ነው ማለት ነው። ስለዚህ የታሰሩበት አህዮች በምስጢር ደረጃ ይሄ ነው ማለት ነው። ምስጢር ደረጃ ይሄ ነው። አህዮችንም ሲተረጉሙ መተርጉማኑ የቤተ እስራኤልና የአሕዛብ ምሳሌ ያደርገዋቸዋል። የአሕዛብ ምሳሌ ማለት ነው። የአሕዛብ ምሳሌ ሆነዋል። ስለዚህ እነዚህ የታሰሩበት በምን ነው ሲባል በጉንደ ወይን ሲሆን የሶስትነት ምልክት ነው። አሕዛብንም ቤተ እስራኤልን የፈጠሩ ሥላሴ ናቸው ማለት ነው። እስራኤልንም አሕዛብን አማንያኑንም በግዝረት ያመኑትን ሕገ ኦሪት የሚፈጽሙትንም አረማውያኑን ማለት ነው የፈጠሩ ሥላሴ በመሆናቸው እዚያ ላይ መታሰራቸው ይህ ነው። አስገኛቸው እነማን ናቸው ሲባል ይህን ዓለም ማባሉ አበቦ አመጠው የፈጠሩ ሥላሴ ለመሆናቸው በወይኑ ግንድ ታስረዋል ማለት ነው። የተሸረበ ነው። ሁለት አመለካከት አለ በሊቃውንቱ እይታ። በሁለት ግንድ ነው፣ በሁለት ገመድ ነው ይላል። ሻርቦ ሁለት ብቻ ነው ይላል። ሶስት ነው የሚለው የሚያስቀኑ ሶስት ከሆነ የሶስትነት ነው፣ ሁለት ከሆነ የቀዳማዊ ልደቱና የዳህራዊ ልደቱ ምሳሌ ነው ማለት ነው። ምሳሌ ነው። ሌላው ብሉይ ኪዳንና ሐዲስ ኪዳን ተብሎ ተተርጉሟል። እነዚህ አህዮች ማለት ነው። እናትየዋ አህያ ሰረገላ መጫን የለመደች ቀንበር መሸከም የለመደች ናት እና እናትየዋም በብሉይ ኪዳን ተመስላለች። ወይንም በኦሪት ማለት ነው። ኦሪትም ስትሰራ የቆየች ሕግ ናት ማለት ነው። ውርንጭላዋ አህያ ደግሞ ሰረገላ መጫን ያለመደች ቀንበር መሸከም ያለመደች ናት። ኦሪትም መሰራት ያልተለመደች አዲስ ሕግ ናት ማለት ነው። ስለዚህ ይሄ ነው። እነዚህ አህዮች ግን ያው የታሰሩት የወይን ግንድ ነው። እንደዛ ከሆነ አንድ ነገር የምናየው ነገር አለ። የታሰሩበት ግንዱ የወይን ነው ብላን ግንዱ ደግሞ ማን እንደሆነ እንደ አባ ሕርያቆስ አገላጭ ተመልክተናልና እዚያ ታስረዋል። ስለዚህ ኦሪቱ አዲስ ኪዳኑም ስለ ሥላሴ አንድነት ሶስትነት ይናገራሉ ማለት ነው። አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ብለው አምላክ ሶስትነት ቃሉ አለመለወጡ የአንድነት ምሳሌ ማለት ነው። በሐዲስ ኪዳኑ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው በአብ በወልድ መንፈስ ቅዱስ አጥምቁ ብሎ የሥላሴ ነው የግል ስማቸውን የሥላሴ አካላዊ ስም አብ ማለት የአካል ስም ነው። ወልድ ማለት የአካል ስም ነው። መንፈስ ቅዱስ ማለት የአካል ስም ነው።
ስለዚህ ይህን የአካል ስማቸውን ገልጾ እዚሁ ይታያል። ስለዚህ እነዚህ ይህን ምስጢር የያዙ ናቸው ማለት ነው። ይህንን ምስጢር የያዙ ናቸው። ስለዚህ ከዚህ ፈታችሁ አምጡልኝ ነው ጴጥሮስና ዮሐንስ የታዘዙት። ከዚህ ፈታችሁ አምጡልኝ ተብሎ ታዟል። የመጀመሪያ እንደ ቤተ እስራኤልና እንደ አሕዛብ ስንመለከተው ከዚህ ፈታችሁ አምጡ ብሎ ጌታ ሲያዛቸው ሂዳችሁ አስተምራችሁ ከሰማየ ሰማያት መውረዴን ከድንግል ማርያም መወለዴን ቅድመ ዓለም ከአብ አካል ዘማካል ባህሪ ዘንባህሪ እንበለ አገብሮ እንበለ መንጸፍ አንስት ያለ እናት መወለዴን ነግራችሁ አስተምራችሁ ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሳችሁ አምጡ ለማለት ነው። ለብሉይ ኪዳንና ለአዲስ ኪዳን በምንሰጥበት ሰዓት ደግሞ ሂዱና ፈታችሁ አምጡ ማለት አሕዛብን በምታስተምሩ ቤተ እስራኤልን በምታስተምሩ አሕዛብንም በምታስተምሩ ጊዜ ይህንን አነባችሁ ተርጉማችሁ አብራርታችሁ አስተምራችሁ በተመሳሳይ ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሳችሁ ደቀ መዛሙርት ያድርጉ ሲላቸው ማለት ነው። ያድርጉ ሲሏቸው ይሄ ቅድመ ሆሳዕና እየተባለ ከመሄዱ በፊት ያለው ነው ማለት ያለው ነው። ከዚህ በኋላ ጉዞ ጀመረ። ጌታችን ሲጀምር ከቢታንያ ጀምሮ እስከ ቤተ መቅደስ ያለው 16 ምዕራፍ ነው። በቤተ ክርስቲያናችን ቋንቋ ንግግር ማለት ነው። በቤተ ክርስቲያናችን አስተምሮ 16 ምዕራፍ ነው። 14ቱ ምዕራፍ በእግሩ ተጉዟል። ከዛ በኋላ ሁለቱን ምዕራፍ በእናትየው አህያ ተጭኖ ወደ ቤተ መቅደስ ዙሮ በውርንጭላዋ ተጭኖ የመጨረሻ ወደ ቤተ መቅደስ ገባ ነው። 14ቱን ምዕራፍ ለምንድን ነው በእግር የሄደው ሲባል ምሳሌያቸው መጀመሪያ እንናገራለን ማለት ነው። ምሳሌያቸውን እናገራለን። 14ቱ ምዕራፍ 10ሩ የ10ሩ ቃላተ ኦሪት ምሳሌ ነው። 4ቱ የ4ቱ ኪዳናት ማለት ነው። የኪዳነ ኖህ፣ የኪዳነ አብርሃም ግዝረት ማለት ነው። የክህነተ መልከ ጼዴቅ፣ የጥምቀተ ዮሐንስ ምሳሌ ማለት ነው። ሆኖም ግን በእግሩ ለምንድነው የተጓዘ ሲባል 10ሩ ትእዛዛትን ፈጽመው በብሉይ ኪዳን የነበሩ ሰዎች ምንም ነገር ሳይኖርባቸው እነዚህም ፈጽመው ገነት መግባት አልቻሉ። በእግር ሲሄድ ቅፋት አለ፣ ሾህ አለ፣ መከራ እንዳለ ሁሉ ገነት መግባት አልቻሉ። ለምን ትላል? ጥንተ አብሶ በዘር የሚተላለፉ ጥንተ አብሶ አለባቸውና ይህም ፈጽመው ራሱ ወዴት ሄዱ ሲባል ወደ ሲኦል ወርደዋል። ያንን ለማስረዳት ነው። ሌላው ሁለቱን በአህያይቱ ተጭኖ መቅደሱን ዞሮ በውርንጭላዋ ወደ መቅደስ ገባ ነው። ሁለቱ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ማለት ነው። የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ማለት ነው። ከዛ ቀጥሎ በውርንጭላዋ ወደ መቅደስ ገባ ነው። ወደ መቅደስ ገባ። አሁን ወደ መቅደስ የገባበት ዋናው ትልቁ መሰረታዊ ነጥብ እሱ ላይ ነው ያለው። ወደ መቅደስ የገባበት መሰረታዊ ነጥብ ምን ነበረ ነው? ምን ነበረ የሚለውን እናያለን። በብሉይ ኪዳን የነበሩ ሌዋውያን ወይም ካህናት የምዕመናንን ገንዘብ በምክንያት ያለ ምክንያት ይበሉባቸው ነበር። በምክንያት ይበሉባቸው ነበር፣ ያለ ምክንያት ይበሉባቸው ነበር። በምክንያት እንዴት ይበሉባቸዋል ከተባለ እስራኤል ከሚጠት በኋላ በየቦታው ተበትነው ይኖሩ ነበር። ተበትነው በሚኖሩበት ሰዓት ለባለ ሰዊት፣ ለባለ መጸለት፣ ለባለ ፋሲካ ይመጣሉ። በሕጋቸው በስርዓታቸው መሰረት ማለት ነው። በሕጋቸው በስርዓታቸው መሰረት መባ ይዘው ሲመጡ ከቤት ይዘውት የመጡት በጉ፣ በሬው ወፍራም የነበረው በጎዳና ዋይ ፀሐይ ሲበረታበት የሚበላው ምግቡ ያመጋጉ የምግብ እጥረት ሲያገኘው ሲከሳ ወሪቱን ጠቅሰው ወሪት የከሳ ከብት የሚያነክስ ዓይኑ የታወረ ችግር ያለበት እንደማትቀበል ጠቅሰው ይነግሯቸዋል። እናንተ ያገባችሁት ከሕገ ወሪቱ ጋር ይጣረሳ ብለው ይጠቅሱባቸዋል።
ምዕመናንም የሚሉት ስናመጣው መልካም ነበረ፣ ነገር ግን ከጎዳና ከሳን፣ ደግነቱ ካለ ከኛ ወፍራም አለ። ስለዚህ አንዱን በሁለት በከሳ ለውጣችሁ ማግባት ትችላላችሁ ብለው በምክንያት ይበሉባቸው ነበር። እንበለ ምክንያት ወርቁም በተመሳሳይ ማለት ነው። እንበለ ምክንያት በቤተ መቅደሱ ዙሪያ ገበያ አለ። በዛ መካከል ደግሞ የካህናቱ ክልክል አለ። ከብቱን የሚያስደነብር እንስሳቱን የሚያስደነብር ልብስ ለብሰው በከብቱ መካከል ይገባሉ። ወደ ካህናቱ ክልክል ይገባል። እናወጣለን ሲሉ ከል የገባ አይነጣ ከበር የገባ ይወጣ ብለው ያለ ምክንያት ያስቀሩባቸው ነበር። ትልቁና ትልቁ እሱ ነው። ይህንን ለማስቀረት ወደ መቅደስ ተጉዟል አንዱ። ሁለተኛው ወደ መቅደስ የሄደበት መሰረታዊ ነጥብ ምን ነበረ ሲባል መቅደሱን የገበያ ቦታ አድርገውት ነበር ማለት ነው። የገበያ ቦታ አድርገውት ስለነበረ ጌታችን ወደ መቅደስ ገብቶ ቤቴ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል፣ አንተ ሙሰረሰይክዎ በአተ ፈያት ወሰረቅት፣ እናንተ የሌቦች ዋሻ የወንበዴዎች ጋሻ ያደረጋችሁት ብሎ ቤተ መቅደሱን የነበረውን ገበያውን ፈታው ይላል። ገበያውን ፈታ ይላል። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ትልቁ በእንስሳት ተጭኖ የሄደበት መሰረታዊ ነጥብ እሱ ነው። እዛ ላይ አንድ ነገር የምናያቸው ነገር አለ። ወደ መቅደሱ ሲገባ በጣም ትልቅ ድምፅ ነበረ፣ ዝማሬም ነበረ፣ የሚዘምሩ ሰዎችም ነበሩ። ዝማሬው አህዮች ሲጓዙ ወደ መቅደሱ የሚመራው ማን ነበረ የሚለው አልዓዛር ነው። ትልቁን ጎዳና እየመራ ወደ መቅደሱ ያመጣው ማለት ነው። ወደ መቅደሱ ድርሳነ ርቱዓነ ሃይማኖት የሚባለው በመጽሐፍ ምስጢርም ተቀምጧል። አልዓዛር ከሙታን ያስነሳው አልዓዛር ከአህያዋ ፊት ለፊት ይሄድ ነበረ ማለት ነው። ህዝቡ ትልቁ እንዲሰበሰብ የተደረገው አንዱ እሱ ነው። አልዓዛር ከሙታን ስላስነሳው የሞተውን ከሙታን ተለይቶ የተነሳውን አልዓዛር ለመያዝ በርካታ አካባቢዎች እየተነሱ ሲከተሉ ህፃናትም እናቶችም አይሩግም ተሰብስበዋል። በዚህ መካከል ሲሄድ ሆሳዕና በአርያም የሚለውን መዝሙር መዘመር ጀምረዋል ማለት ነው። ምስጋና ደቂቅ ህፃናት የሚባሉ አሉ ማለት ነው። ደቂቅ የሚባሉት መንፈቅ ዓመት የሆናቸው ነው። ህፃናት የሚባሉት ደግሞ ዓመት ከመንፈቅ 2 ዓመት የሆናቸው ናቸው። እነዚህ ሁሉ በእናታቸው እቅፍ ሆነው እግዚአብሔር አንደበታቸውን ከፍቶ እንዲያመሰግኑ አድርጓቸው ሆሳዕና በአርያም ሆሳዕና በአርያም እያሉ በሌላ መልኩ ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ሆሳዕና መድኃኒት በአርያም መባል ይገባዋል እያሉ አመስግነዋል። አይሩግ አልዓዛር ይመራል። አይሩግ እየተከተሉ ነቢያት ሐዋርያትም አሉ። እነዚህ ሁሉ እየተከተሉ ያመሰግኑ ነበር። ለዚህ ትልቁ መሰረታዊ ነጥብ መሪው ማን ነበር ሲባል አልዓዛር ማለት ነው። አልዓዛር በነገራችን ላይ ትልቅ ሰው ነው። በቤቱ የመጀመሪያው ክርስቶስ ሲወለድ ጀምሮ በክርስቶስ ህፃኑ እንዲገደል በተፈለገ ክፍለ ጊዜ ህፃኑ ከሞት እንዲያመልጥ ለዮሴፍ ልጅ ለዮሳ ጎዳና እንዲገፋ የተናገረም ሰው ነው በነገራችን ላይ። ለዛም ነው በወንጌሉ ላይ አልዓዛር አርክነኖ መባቱ ወከመ አንቅሖ፣ ወዳጃችን አልዓዛር አንቀላፋ ነገር ግን ከእንቅልፉ ላነቃው ሄዳለሁ ተብሎ በወንጌሉ ላይ ተዘግ አልዓዛር። በነገራችን አልዓዛር ይህ ብቻ አይደለም፣ በትንሣኤ ብቻ አይደለም እየመራ በሆሳዕና ብቻ አይደለም እየመራ አይደለም። ወደ ጥምቀት ሲሄድ ከአልዓዛር ቤት ነው ያደረው። በኋላም ሌሊት ላይ 10 ሰዓት ላይ ከዮሐንስ ጋር የተነገረው ንግግር አንተ ልታጠምቀኝ እኔ ልጠመቅ የሚለው ንግግር የመጣው በአንተ ልጅ ልጠመቅ ይገባል እንጂ እኔ በአንተ ልጅ ልጠመቅ ይገባል እንጂ አንተ እንዲህ ላጠምቅ አይገባኝም ብሎ ሊናገር የቻለው ወደ ዮርዳኖስ ሲወርዱ አልዓዛር ሲወርዱ ሊናገር የቻለው ትልቁ መሰረታዊ ይሄ ነው ማለት ነው። ስለዚህ አልዓዛር በርካታ ነገሮች ያሉት ደቀ መዝሙር ነው ማለት ነው። ከመጀመሪያ ባስነሳው ጊዜም ከአልዓዛር ቤት አርፏል። ሽቶም የተቀባው በዛው በአልዓዛር መንደር ነው እና ደግ መንደር ናት ያቺ። በነገራችን ላይ ቢታንያ ሰዎች ብቻ አይደሉም ደጎች፣
ፈሪሳውያን ክርስቶስ ሕፃናት ሲያመሰግኑት እንዳያመሰግኑ በሚከለክሉበት ሰዓት የቢታንያ ድንጋይ በታምራት ተነስቶ ያመሰግኑበትም ክፍለ ጊዜ ይታያል። ምንም ታምር ቢሆንም እንኳን ሲታይ የሚታዩ ነገሮች አሉና ያቺ መንደር ደጋግ ሰዎች ያሉባት መንደር እና አልዓዛር ከመጀመሪያው በርካታ ነገር ክርስቶስ የሚመላለስባት የሚያርፍባት ነው። ከሆሳዕና በኋላም ወጥቶ ከሱ ቤት አድሮ መቅደሱን ካጸዳ በኋላ ከአልዓዛር ቤት አድሮ ነው ሰኞ ዕፀ በለስን ለመርገም የተጓዘው ከአልዓዛር ቤት ማለት ከአልዓዛር ቤት። በዮሐንስ ወንጌል ምዕራፍ 14 ላይ ያለው አልዓዛርን አስነስቶ ከሙታን ካስነሳ በኋላ ከአልዓዛር ቤት አድሮ ሲሄድ እዛው ለ7,400 ሕዝብ እይደንግጽክሙ ልብክሙ እመኑ በእግዚአብሔር የሚለው ወንጌል ሙሉ ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 የተነገረው ዘጋ ከ7,400 በላይ ሕዝቦች በተሰበሰቡበት ይሄ ቃል ተነግሯል። ልባቸው አይታወክ አይሸበር የሚለው ቃል የተነገረ ማለት ነው። እንዳ ሙሉ 14 ማለት ትልቁ ተስፋ የተነገረ ማለት ነው። እና የሚመራው የነበረ አልዓዛር ነው ማለት ነው። አልዓዛር እየመራ ሌሎቹ ያመሰግኑ ነበር። ግን በመካከል በርካታ ፈሪሳውያን እነዚህ ጸሐፍት የሚባሉት ኩሉ ዓለም ተለወድሬው ዓለም ሁሉ እሱን ተከትሎ ሄደ እኛን ለባልዶሮ ለጾም ቆሎ የሚለን አጣ ብለው በምቀኝነት ተነስተው አንደበታቸውን እንዲዘጉ ሲከለክሉ የነበሩ ደግሞች አሉ። ዛሬም ወደ ቤተክርስቲያን የሚመጡ ሰዎችን የሚነቅፉ ለመልካም አገልግሎት የሚመጡትን ወደ ኋላ የሚስቡ የሚጎትቱ አሉ። ፈሪሳውያን ጎታች ነበሩ። የሚያገለግሉ ሕፃናትን የሚያመሰግኑ ሕፃናትን ወደ አልባሌ ቦታ እንዲሄዱ ዝም በሉ የሚል እነሱ እየዘመሩ ነው እንዳይዘምሩ ሲከለክሉ የነበሩ። የሚያመሰግኑ አይሩ ግን ሽማግሎች እንዳይዘምሩ ሲከለክሉ የነበሩ ማለት ነው። አልዓዛር ግን ለዚህ ተዋናይ ነበር። በፊት እየመራ የምስጋና የራሱ የሆነ ስርዓት አለው። የመጀመሪያው ጌታ የተቀመጠበት አህያዋ ልብስ ለብሳለች። ለምን ለበሰች የሚል ጥያቄ ከተነሳ ልብስ ይቆረቁራል፣ ከኮርቻ ይልቅ ልብስ ይቆረቁራል። የምትቆረቁር ሕግ ሰራሁላችሁ ሲል ነው። ሌላው ልብስ አካልን ይሸፍናል፣ እርቃንን ይሸፍናል። ክብር ነው። ለሰዎች ልጅ ጸጋ ነው። አካልን ይሸፍናል። ጌታችን መድኃኒታችን ኢየሱስ ክርስቶስን ልብስ አንጥፎ በዚያ እንዲቀመጥ ሲያደርጉ ከባት ያበሳነህ መፍቀሬ ንስሐ፣ ሰውን በንስሐ የምትቀበል ይቅር ባይ ከባት ያበሳነህ ሲሉ ማለት እና ልብስ አንጥፈዋል ማለት ነው። ሌላው የሚያመሰግኑበትም ነበር። አልዓዛር እየመራ የተያዘ ነበረ። እሱ ምንድነው? ሰኔል ነው። ሰኔል በሌላ መልኩ ዘንባባ የሚባለው ሰኔል ነው ማለት ሰኔል ነው። ሰኔል ይዘው ሆሳዕና ባሪያም መድኃኒት መባል ይገባሃል፣ ለዳዊት ልጅ ሆሳዕና ማለት ይገባዋል እያሉ ሲያመሰግኑ ሰኔል ይዘው ነበር። ለምን የሚል ጥያቄ ከተነሳ በዚህ ማመስገን የተለመደ ነው። ወደ ምስጢራዊ ትርጉሙ ከመሄዳችን በፊት በዚህ ማመስገን የተለመደ ነው። ይህ ማመስገን በሰኔል ዝንጣፊ ይዞ ማመስገን የተጀመረ በአብርሃም ዘመን ነው። ከብዙ ዘመን ምክነት በኋላ ሳራ በጸነሰች ጊዜ ዘንባባ ይዞ አብርሃም አመስግኗል። ይህም ቅዱስ ያሬድ አብርሃም ነሳ ይጹቀ በቀልት ብሎ አንስቶታል። ሰባህ ወዘመረ ብሎ የሰኔል ዝንጣፊ ይዞ አብርሃም አምላኩን አመሰገነ ብሎ ቅዱስ ያሬድ ዘምሮለታል። ስለዚህ በዚህ ነው። እሱ ብቻ አይደለም። ይስሐቅም በተመሳሳይ፣ ያዕቆብም በተመሳሳይ እስራኤልን 430 ዘመን በግብፅ በረሃ በመከራ ከኖሩ በኋላ እግዚአብሔር ደመና ጋርዶ ባሕረ ኤርትራን ከፍሎ ባሻገራቸው ጊዜ እሴቦ ለእግዚአብሔር ስቡሐ ዘተሰብሐ በማለት በአንድ ድምፅ ዘንባባ ይዘው አመስግነዋል። ዮዲት የተባለችው እስራኤላዊትም በእስራኤል ላይ ግፍ የሚፈጽመው ሆሎፎርኒስ የተባለውን ጠላት ድል ካደረገች በኋላ ከእስራኤል ጋር ሆነ ዘንባባ ይዘው አመስግነዋል ማለት ነው።
ኢዩም በነገሰ ጊዜ ዘንባባ ይዞ አመስግኗል። ጠቢቡ ሰሎሞን ቤተ መቅደሱን ሰርቶ በ7 ዓመት የፈጀውን ቤተ መቅደሱን ሰርቶ ሲጨርስ ቅዳሜ ቀን ነው የጨረሰው። በዛን ጊዜ ዘንባባ ይዞ አመስግኗል። ዘንባባ ይዞ ማመስገን ብቻ አይደለም፣ የዘንባባ ምልክትም በቤተ መቅደሱ በተለያየ መልኩ በቅርጻ ቅርጽ አስቀምጧል ማለት። ስለዚህ ዘንባባ ይዞ ማመስገን እየተለመደ ስለሆነ በዚህ ልክ ካበው በሕገ ልቦና በሕገ ኦሪት ሲያመሰግኑበት የነበረ ስለሆነ አሁን በሐዲስ ኪዳን ደግሞ ዘንባባ ይዘው አመስግነዋል ማለት ነው። ምስጢራዊ ትርጉሙ ዘንባባ ምንድን ነው ከተባለ ይህ ዘንባባ ወይም ሰኔል ምንድን ነው ከተባለ ሰኔ ሾህ አለው ማለት ነው። ሀብተ ኃይል ሀብተ መዊ ያንተ ገንዘብ ነው ሲሉ፣ በሌላ መልኩ ሀብተ ኃይል ሀብተ መዊ የባህሪ ነው ሲሉ፣ ሰው ሀብተ ኃይል ሊኖረው ይችላል፣ ሀብተ መዊም ሊኖረው ይችላል። ግን የጸጋ ነው፣ የጸጋ ነው። የእሱ ግን ሀብተ ኃይል ሀብተ መዊ የባህሪው ስለሆነ ማለት ነው። ሁለተኛ ሰኔል እሳት ላይ ታቀቡት በኋላ እሳት ይለበልዋል እንጂ ፈጽሞ ያቃጥለው ላይ ላዩን ለብልቦት ይሄዳል። እንደ ሌሎች እንጨት ወደ አመድነት አይቀይረው፣ ላይ ላዩን ነው ለብልቦት የሚሄደው። ምንም ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት እግር አንድ እግር፣ ከሁለት ፈቃድ አንድ ፈቃድ ሆነ ዓለምን ለማዳን የመጣ ብትሆንም ባህሪ አይመረመርም ሲሉ ነው። ባህሪ አይመረመርም ሲሉ በዚህ መልኩ አመስግነዋል ማለት ነው። በዚህ መልኩ ይህን ይዘው የባህሪ አምላክ እንደሆነ የማይመረመር እንደሆነ ሀብተ ኃይል ይሄ ሀብተ ኃይል አለ ሲሉት ይሄ ሀብተ ኃይሉ የባህሪው እንደሆነ ሀብተ መዊ አለ ሲሉ ሀብተ መዊ የባህሪው እንደሆነ ይህንን ሲያመሰግኑ በዚህ ልክ ይዘው አመስግነዋል ማለት ነው። አመስግነዋል ማን ሕፃናት፣ ደቂቅ፣ አይሩግ፣ ሐዋርያት፣ አልዓዛር መሪ ነው። በዚህ ልክ አመስግነዋል ማለት ነው። እንዲያው ለመሆኑ ለምንድን ነው በአህያ የተጫነው የሚለውን አንድ ነገር ማየት ያስፈልገዋል። እንዲያው ፈረስ አለ፣ በቅሎ አለ። በአህያ የተጫነበት ምክንያት ወደ ቤተ መቅደስ ሲል ለምንድን ነው ሲባል አንደኛ ትሕትናውን ለመግለጽ ነው። ወልደ እጓለ እመሕያው ወሰ ይመጽእ ከመ ይትላክ ወዘይነ ወለዳይሙ ከመ ይትላክ። የሰው ልጅ ሊያገለግሉት የመጣ አይደለም ሊያገለግል የመጣ ነው እንጂ ብሎ ትሕትናውን ራሱን ዝቅ አድርጎ የመጣ መሆኑን ትሕትናውን ለመግለጽ ነው። አንደኛው ምክንያት በአህያ የተጫነበት ምክንያት ማለት ነው። ሁለተኛው በአህያ የተጫነበት ምክንያት የራሱ የሆነ ትርጉም አለው ማለት ነው። ለምን? ትንቢተ ነቢያት የነቢያት ትንቢት አለ። አጠፍ ሰረገላ እምኤፍሬም ወአፍራሰ ይሁዳ ተብሎ በትንቢተ ዘካርያስ ምዕራፍ 9 ቁጥር 10 ላይ ተነግሯል፣ ተጽፏል። ይህንን ለመፈጸም ነው። ከኤፍሬም ሰረገላ አጠፋለሁ፣ ከይሁዳም ፈረስን አጠፋለሁ ተብሎ ፈረሶች እንደሚጠፉ ይህ ትንቢት ስለነበረ ትንቢቱን ለመፈጸም ነው። ሌላው ቀድሞ ነቢያት ወደ ነገስታት ሲሄዱ ይህ ዘመኑ የጦርነት ዘመን፣ የረሃብ ዘመን፣ የመከራ ዘመን ከሆነ በፈረስ ተጭነው ጥቁር ለብሰው ማቅ ለብሰው ትቢያን በራሳቸው ላይ ነስንሰው ዘገር ነቅንቀው ይሄዱ ነበር። ይሄ የመከራ ዘመን ነው ሲሉ ማለት። በአንጻሩ መልካም ዘመን ከሆነ ደግሞ በአህያ ተጭነው ነጭ ለብሰው ነጭ መነሳንስ ይዘው ይሄዳሉ። ዘመነ ምሕረት ዘመነ ሳይል ሆነ ሲሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በአህያ የተጫነበት መሰረታዊ ነጥብ ይህ ነው። ዓመተ ፍዳ ዓመተ ኩነኔ የ5500 ዘመን የሰው ልጅ የአዳም ልጆች የሰቆቃ ዘመን የመከራ ዘመን አልፏል። አሁን የይቅርታ ዘመን ነው ሲል በእነዚህ ተጭኖ ሄዷል ማለት ነው። ይሄ ነው በአህያ የተጫነበት መሰረታዊ ነጥብ። ዓመተ ፍዳ ዓመተ ኩነኔ እንዳለፈ፣ ዓመተ ምሕረት እንደተተካ ነው። ሌላው ምስጢራዊ ትርጉም በአህያ የተጫነ ሰው ሩጦ አያመልጥም። አሮጦ ወይም አባሮ ደግሞ መያዝ አይችልም። በአህያ የተጫነበት መሰረታዊ ነጥብ ደግሞ አንዱ ሌላኛው ማለት ነው።
ስለዚህ ከሹኝ ይገኛለሁ ካልሹኝ አልገኝም ሲሉ በአህያ የተቀመጠ ሰው ሩጦ ማምለጥ አይችልም፣ አሳዶ መያዝ አይችልም። እርሱም በአህያ የተቀመጠበት መሰረታዊ ነጥብ ወይም ምስጢራዊ ትርጉም ከሹኝ ይገኛለሁ ካልሹኝ አልገኝም፣ ከሹኝ አልታጣም ካልሹኝ ደግሞ አልገኝም ሲል ማለት ይሄ ነው ማለት ነው። እና ጠቅለል ስናደርገው ሆሳዕና በዚህ ልክ ቤተክርስቲያን ታከብራለች ማለት ነው። በዚህ በምስጋና የታደሉ ሰዎች አሉ። ምስጋናው ደግሞ እንዲቋረጥ መከራ የሚያዩ ሰዎች ተመልክተናል። ዛሬም በቤተ ክርስቲያናችን ቤተ መቅደሱን ለማጽዳት ሲገባ እየተዘመረ ሲገባ በርካታ ተቃዋሚዎች ነበሩ። አገልግሎቱን የማይወዱ ማለት ግን አለባበሳቸው መንፈሳዊ ልብስ ያላቸው መንፈሳዊ የእግዚአብሔር ሰዎች የሚመስሉ አገልጋይ የሚመስሉ በርካታ ሰዎች ነበሩ። እነዚህ ፈሪሳውያን፣ ረበናት፣ ጸሐፍት፣ መልእክት እያሉ በስምንት ወገን የተከፈቱ እንደዚህ አይነት ባህሪ ያላቸው ናቸው። ግን እነዚህ ሰዎች ሲያመሰግኑ ደስተኛ አልነበሩ ማለት ነው። ዛሬም ወደ መቅደሱ አገልግሎትን የሚመጡ ልክ እንደ ፈሪሳውያን የሚገረግሩ በርካታ ሰዎች አሉ ማለት ነው። ለቤተ ክርስቲያኗ የተቆረቆሩ የሚመስሉ ግን ክርስቶስ በሕይወታቸው የሌለ ሆሳዕና በአርያም ብለው የሚያመሰግኑ ሕፃናትን እንደከለከሉ ሁሉ ለምስጋና ለንስሐ የሚመጡትን ሰዎች ሁሉ የሚያሰናክሉ ባለባበሳቸው መንፈሳዊነትን የሚገልጹ ግን በክርስቶስ በሕይወታቸው ክርስቶስ የሌለ ማለት ክርስቶስ የሌለ በርካታ ሰዎች አሉ። የመምሰል ባህሪ ያላቸው የመሆን ባህሪ የሌላቸው ማለት መሆን የክርስትና በሕይወት መግለጽ የማይችሉ በአለባበስ መግለጽ የሚችሉ በርካታ የፈሪሳውን ሕይወት ነበር የነበረው። ያ አለባበሳቸው ግን ትልቁ ነገር የእግዚአብሔር ሰው መስለው ገንዘብ የሚቃርሙበት ዛሬም እንደዚህ ቤተክርስቲያኗ የሚያዳክሙ በርካታ የሚያመሰግኑትን እንዲያቋርጡ የሚያደርጉ ወደ ሰንበት ትምህርት ቤት የሚመጡትን ወደ ተለያዩ በቤተክርስቲያኗ ባሉት መንፈሳዊ አገልግሎት መጥተው ኮርሱን እንዳይከታተሉ የሚያደርጉ በርካታ ማለት ነው። ስርዓተ ቅዳሴው እንዳይከታተሉ፣ ሰርክ ጉባኤው እንዳይከታተሉ፣ ስርዓተ ምህላው እንዳይከታተሉ፣ ታምረ ማርያሙን በአጠቃላይ በቤተክርስቲያን የሚከናወኑ አጠቃላይ እንዳይከታተሉ የሚያዳክሙ ግን የማይቀሩ ከቤተክርስቲያን የማይቀሩ ግን መጥተው ሁልጊዜም አስተያየት ከመስጠት በራሳቸው ላይ አስተያየት ማይሰጡ በሰዎች ላይ ብቻ አስተያየት ሲሰጡ የሚታዩ እጃቸውን የሚቀስሩ ሁሌም ክርስቶስ ሲመሰገን ቅዳሴው ረዘመ የሚሉ ወንጌል ሲሰበክ ወንጌሉ ይጠር የሚሉ ወንጌል ረዘመ የሚሉ ታምረ ማርያም ሲነበብ ታምረ ማርያም ረዘመ የሚሉ አጠቃላይ ስርዓተ አምልኮ ረዘመ የሚሉ እንደዛ አይነት የሚያዳክሙ አገልጋዮችን የሚያዳክሙ ሊቆሩ የሚያሰናክሉ በርካታ ሰዎች በዓለማችን ላይ አሉ ማለት ነው። የትናንትናም ፈሪሳውያን ሕፃናት እንዳይዘምሩ የከለከሉትን አይሩግ እንዳይዘምሩ የከለከሉትን አይደለም ማየት ያለብን። ዛሬም በዘመናችን ወደ ቤተክርስቲያን የሚመጡ የሚከለክሉ በርካታ ሰዎች ምን ያደርግልሃል እያሉ የሚከለክሉ ማለት ምን ያደርግልሃል እያሉ ወደ ሌላ ቦታ ወዳልሆነ ቦታ ተለዋወጥ እያሉ ወደ ኃጢአት ቦታ የሚመሩ በርካታ ሰዎች እንመለከታለን። ስለዚህ ምዕመናን ከዚህ ቦታ ላይ የምንማረው ትልቁ ከሆሳዕና የምንማረው እንደ ሕፃናቱ መሆን ይጠበቅብናል። እንዳይርጉ ሆነን ሆሳዕና በአርያም እያሉ አልዓዛር አህያዋን ይዞ ሲመራ በቀጣይነት አይሩግ እያመሰገኑ እንደተከተሉ ከዚያ ሕፃናቱ ደግሞ አይሩግን ተከትለው በኋላ እንደዘመሩት እንደነሱ ስርዓተ ቤተክርስቲያንን ጠብቀን አበውን ተከትለን መሄድ ይጠበቃል ማለት። አሁን ላይ ቅዱስ ሲኖዶስን የሚነቅፍ አገረ ስብከቱን የሚነቅፍ ሊቃነ ጳጳሳትን የሚነቅፉ ግን አገልጋይ የሚመስሉ በርካታ ሊቃነ ጳጳሳትን ሳይቀር የሚነቅፉ ሰዎች እየተመረቱ ነው ያሉት። ይህ ደግሞ የፈሪሳዊ ባህሪ ነው፣ እርሾ ነው።
ለዚህ ነው ታቀቡን በሆሙ ለፈሪሳውያን ከፈሪሳውያን እርሾ ተጠበቁ የሚለው። የፈሪሳውያን እርሾ እግዚአብሔር እንዲመሰገን አይወዱ፣ ክርስቶስ እንዲመሰገን አይወዱ። ራሳቸውን ብቻ ራሳቸውን ማዕከል አድርገው የሚንቀሳቀሱ ማለት። ዛሬም በዓለማችን ላይ ራሳቸውን ማዕከል አድርገው ቤተክርስቲያኗ የሚነቅፉ ብፁዓን አበው ሊቃነ ጳጳሳትን የሚሳደቡ መሪ አልባ ቤተክርስቲያኗ እንድትሄድ የሚያደርጉ የፈሪሳውያን እርሾ ያለባቸው በርካታ ሰዎች አሉ። ስለዚህ እኛ የፈሪሳውያንን ጎዳና ትተን እንደ ህፃናቱ እንደ አይሩግ ነቀፌታውን ችለን ታግሰን ሆሳዕና በአርያም ህፃናቱ ዝም በሉ ሲባሉ ዝም አላሉ፣ አመስግነዋል። አይሩግን ዝም በሉ እየተባሉ ሲነቀፉ ዝም አላሉ፣ አመስግነዋል። ልክ እንደዚያ እኛም የሚደርሰውን ሰውኛ መከራ መታሰር ሊሆን ይችላል፣ መገረፍ ሊሆን ይችላል፣ ሌላም አካል ሊሆን ይችላል። በስጋ የሚደርሰው ከእግዚአብሔር መንግስት መለየት የለብን። ምክንያቱም ቅዱስ ጳውሎስ ተናገረ፣ ከክርስቶስ ፍቅር የሚለየ ማን ነው? አይደል? መታረዝ ነው፣ መራብ ነው፣ መጠማት ነው፣ መቆረጥ ነው፣ በሰይፍ መቆረጥ ነው፣ በተለያዩ በልዩ ልዩ ቅጣት መቀጣት ነው። ማን ነው የሚለየ? እንዳለው ሁሉ በስጋችን ላይ የሚደርሰውን መከራ ከክርስቶስ ፍቅር ሊለየ መሆን የለበትም ማለት ነው። እና ልክ እንደ ህፃናቱ እስከ መጨረሻው ድረስ እስከ ቤተ መቅደሱ እስኪጸዳ ድረስ ቤተ መቅደሱ እስከሚጸዳ ድረስ እንደሄዱት እያመሰገኑ ልክ እኛም እስከ መጨረሻው ድረስ መሄድ አለብን ማለት ነው። እና ቤተ መቅደስ በነገራችን ላይ እኛው ነን ቤተ መቅደስ። አሁን እኛ የመጀመሪያው ቤተ መቅደስ ሰው ነው። እናንተ የእግዚአብሔር ማደሪያዎች እና የእግዚአብሔር ቤተ መቅደሶች ይችላል። እና ቤተ መቅደሶች እኛ የኃጢአት ዋሻ እንዳይሆን በንስሐ ማጽዳት ይጠበቅብናል። ስለዚህ ምዕመናን እንደ ህፃናቱ እንዳይሩጉ በሰውኛ በስጋ ፈተና ሊመጣ ይችላል። እሱን ታግሰን ማመስገን ይጠበቅብናል ማለት ነው። እንደዚያ ከሆነ በረከት እናገኛለን። የፈሪሳውያንን ነቀፌታ ወደኋላ ትተን እንደ ፈሪሳውያን ሳይሆን ወደ ቤተክርስቲያኗ ስንመጣ እንደ ህፃናቱ እንዳይሩግ እያመሰገኑ እየዘመሩ ወደ ቤተ መቅደሱ እንደገቡት እኛም እያመሰገን እግዚአብሔር ስላደረገልን በቸርነቱ ነፋሳትን ስላነፈሰልን ማያትን ስላፈሰሰልን መዓልትና ሌሊትን ክረምትና በጋን ስላፈራረቀልን እግዚአብሔር እያመሰገን ስላደረገልን ነገር በአጠቃላይ እያመሰገን መኖር ይጠበቅብናል ማለት ነው። ይህ ሳምንት ይህ ይመስላል። ያስተማረን የገሰጸን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። እኛም ለተማርነው ንስሐ ገብተን ቅዱስ ሥጋውን ተቀብለን ክቡር ደሙን ጠጥተን የእግዚአብሔር መንግስት እንውረስ የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።